ሰላም እንደምቆያችሁ ውድ የዱቡሻልስ ተከታታዮች ሰላም ነው። ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የተወሰኑ ጥያቄዎችን ለማየት እንሞክራለን። እስከ መጨረሻ እንድትከታተሉኝ እየጋበዝኩ ይህን ቪዲዮ ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ በማድረግ እንድትጀምሩ እጠይቃለሁ። እንግዲህ ያው ኢትዮጵያን ሄልዝ ፕሮፌሽናልስ ላይሰንሲንግ ኤግዛም ቡክሌት 25 ላይ ያወጣው ሳምፕል ጥያቄዎችን የተወሰኑ ጥያቄዎችን ለማየት እንሞክራለን። እንደሚከተለው የሚቀርብ ይሆናል ማለት ነው። ስለዚህ ጥያቄዎችን አንድ በአንድ ስናይ ኦፍ ኮርስ ጥያቄው ላይ መጀመሪያ ቡክሌቱ በሚወጣበት ሰዓት ከነ አንሰር ነው የወጣው። ግን ያ አንሰር እንዴት ነው የሚለውን መጀመሪያ ላይ አንሰሩ እንዴት ሆነ ወይ ደግሞ ሌሎች ተመሳሳይ ጥያቄዎች ከወጡ እንዴት መልሳቸውን ማግኘት እንችላለን የሚለውን ክሉን ጭምር ስለምናይ ነው እኛውን ለመስራት የፈለኩት። ሶ እዚህ ጋር ጥያቄዎችን እንደምናይ a pregnant woman come to hospital for routine follow up at the 34th week of gestation from reliable last normal menstrual period and was diagnosed with IVGR. Then on physical examination, a fundal height of 30 weeks size, uterus was recorded, her MOAC 20, and her weight gain during pregnancy was insignificant during the whole pregnancy. On ultrasound scanning, there was no evidence of oligohydramnios and ponderal index is around 7th percentile. No? So here is the question. What's the most effective management plan in this case? So as we have seen previously, ምንድነው ልክ ጥያቄውን እንዳየነው ወደ ምርጫ መሄድ የለብንም ማለት ነው። ምንድነው ኪ ፋይንዲንግስ የተሰጡ ፋይንዲንጎች ምን ምንድናቸው የሚለውን let's see one by one. So gestational age 34 ሳምንት ነው። ከላስት ኖርማል ሚኒስትራል ፔሪድ ነው። 30 ዊክ ሳይዝ ነው። ፋንዳል ሄይት ሜጀር ሲደረግ ያው የኦሊጎሃይድራምነስ እና ኤኒ ኤቪደንስ የለም በአልትራሳውንድ። ሶ እንግዲህ ሂስትሪ ፊዚካል ኤግዛሚኔሽን ኤንድ ሌሎች ራዲዮሎጂክ ወይም የአልትራሳውንድ ኤግዛሚኔሽን አለበት ማለት ነው። ሶ እዚህ ጋር በምናይበት ሰዓት ኪ ፋይንዲንግስ የመጀመሪያው አይጂአር ነው። ኢንተራዩተራይን ግሮውዝ ሪስትሪክሽን because fundal height small for gestational age ነው 30 ነው 34 ነው last normal menstrual period ሌላው ሞክ 20 ሴንቲሜትር ነው ይሄም under nutrition ያሳያል ማለት ነው ሌላው weight gain የላትም poor የሆነ ወይም insignificant weight gain አላት during pregnancy እንግዲህ normal weight gain on average እስከ ተርም ድረስ 12.5 ኪሎ ግራም መጨመር አለባቸው per week ደግሞ 0.4 kg እየጨመሩ መሄድ አለባቸው ፕሬግናንት የሆኑ እናቶች ይሄ የለም አልትራሳውንድ ላይ የኤኒ ኦሊጎሃይድራምነስ የለም ግሮውዝ ሪስትሪክሽን መኖሩ የሚያሳየው ደግሞ ፖንደራል ኢንዴክስ 7th percentile ላይ መሆኑ ነው ሶ ምንድነው ሊሆን የሚችለው የሚለውን ስናይ እንግዲህ ማይልድ የሆነ ኮምፕሮማይዝ ወይም ላይክሊ ሲሜትሪካል ማይልድ ኮምፕሮማይዝ መኖሩ ነው ምናየው ማለት ነው ስለዚህ እዚህ ጋር ምንድነው መደረግ ያለብን ወይ ደግሞ ማድረግ ያለብን ምንድነው የሚለውን በምናይበት ሰዓት ዲያግኖስ ካደረግነው ተነስተን መልሱን እንመልሳለን ማለት ነው ስለዚህ ወደ ኦፕሽኖች እንመጣለን ኤ ላይ ሎው ዶዝ አስፕሪን administer ማድረግ B provide ready to use foods C ላይ terminate the pregnancy D ላይ ያለው reduce physical activity ነው so እዚህ ጋር አሁን physical activity መቀነስ የሚያስፈልግ የለም pregnancy terminate እንድናደርግ የሚያደርግ emergency situation የለም ኤቪደንስ የለንም አስፕሪን ለመስጠት low dose አስፕሪን ለመስጠት አይዩጂአሩ ኮዙ እዚህ ጋር አልተጠቀሰም ስለዚህ the most probable ወይ ደግሞ effective management planaችን ምንድነው የሚሆነው ready to use food መስጠት ይኖርብናል ማለት ነው ለዚህና because ያው malnutrition ወይም under nutrition ያሳያል ማለት ነው ስለዚህ ስትሪክት የሆነ ፎሎ አፕ ያደረግን
እችን እናት በሬዲ ቱ ዩዝ ፉድ ላይ ማድረግ ይኖርብናል ማለት ነው። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምንድነው? A 32-year-old pregnant woman presented to hospital for NEC contact at the 32nd week of gestational age. Complained fatigue recently. Vital sign: blood pressure 90 by 60 millimeter mercury, pulse rate 90 beat per minute, and respiratory rate 22 beat per minute or rate per minute. Ultrasound scanning revealed dichorionic teen pregnancy በሪአሹሪንግ ፌታል ወይ ባዮፊዚካል ፕሮፋይል ያሳያል ማለት ነው። ስለዚህ እዚህ ጋር አሁን ምንድነው ግበን የሚለው ነው የተጠየቀው ምንድነው የሚለው መጀመሪያ ለማየት አለብን ማለት ነው። ሶ the first issue is ምንድነው ማየት ያለብን the appropriate management plan ተመሳሳይ ነው እንደቀደሙ ማለት ነው። ስለዚህ ምንድነው according to this case መጀመሪያ ለማየት ያለብን ምንድነው ምን key findings ተሰጠ። የመጀመሪያው teen pregnancy ነው። ዳይኮሮኒክ ነው። ያው ከሞኖኮሮኒክ ጋር በምናይበት ሰዓት ሪስክ ሎው ነው። ዳይኮሮኒክ በሚሆንበት ሰዓት ፋቲግ አለ። ቫይታል ሳይኗ 90 by 60 ነው። ሎው ወይም ኖርማል ወይ ማልድ ሃይፖቴንሽን ያሳያል ማለት ነው። ፓልስ ሬቷ ኖርማል ነው። ሬስፓራቶሪ አላርሚንግ ነው በተወሰነ በኖርማል ሬንጅ ውስጥ ነው ያለው ማለት ነው። ስለዚህ አልትራሳውንድ ሪአሹሪንግ በፊዚካል ፕሮፋይል ያሳያል። ፌታል ዌልቢንግ ጉድ እንደሆነ ነው የሚያሳየው ማለት ነው። ሶ ወደ ምርጫዎች በምንመጣበት ሰዓት እንግዲህ ስቴሙን ካነበብን በኋላ ወይም ዋናውን ጥያቄ ካነበብን በኋላ ወዴት መሄድ ይኖርብናል? ቀጥታ ወደ ኪ ፋይንዲንግስ ነው። ምንድነው የተጠየቀው የሚለውን ካገናዘብን በኋላ የተሰጡ ፋይንዲንጎች ምንድናቸው? ኬዙን ከማወቅ ከዛ በኋላ ቀጥለን ወደ ኦፕሽኖች መምጣት ይኖርብናል ማለት ነው። ሶ ኦፕሽኖችን በምናይበት ሰዓት የመጀመሪያው schedule for frequent fetal surveillance, consider pregnancy termination, C admit to hospital for follow as standard NC client። እንግዲህ እዚህ ውስጥ የትኞቹን ኦሚት እናደርጋለን የሚለውን በመጀመሪያ ደረጃ ማየት ያስፈልጋል ማለት ነው። ስለዚህ ከመጨረሻው ከዲ ስንጀምር ስታንዳርድ ውስጥ አይገቡም። ስፔሻል ኬር ውስጥ ነው የሚገቡት። ቢኮዝ ስትሪክት የሆነ ፎሎ አፕ ያስፈልጋል። ቲን ፕሬግናንሲ ነው፣ ሪስክ ነው። ስለዚህ ስታንዳርድ ውስጥ አይገቡም ማለት ነው። ሲን በምናይበት ሰዓት there is no need for hospital admission። ሆስፒታል አድሚት ማድረግ የምንችልበት ኮንዲሽን የለም በአሁኑ ሰዓት። ወደ ቢ ስንመጣ ፕሬግናንሲ ተርሚኔሽን ይሄን ያህል ሪስክ የለውም ማለት ነው። ተርሚኔት የምናደርግበት የለም። ሶ the best answer is ለፌታል ሰርቬላንስ ፍሪኩዌንት የሆነ ፎሎ አፕ እንዲኖራት ስኬጁል ማድረግ አፖይንት ማድረግ ኤኒ ኮምፕሌን ካለ ቶሎ ወደ ጤና ተቋም እንድትመጣ ወይ ደግሞ ተመልሳ መጣ ኮንሳልት እንድታደርግ ማድረግ ይኖርብናል ማለት ነው። ስለዚህ ይሄ አንሰር ለምን ስኬጁል ፎር ፍሪኩዌንት ፌታል ሰርቬላንስ ሆነ ዊዝ በዚህ ባለው ማተርናል ዊክነስ ፋቲግ ነች ምናምን ደን ተርሚኔት ማናደርግም ሆስፒታል አድሚሽንም አያስፈልግም። ካውንስል አድርገን ኑትሪሽናል ኢንቴክ ፍሉይድ ኢንቴክ ላይ ሞር ፎከስ አድርገን ምን እናደርጋለን? ስኬጁል አድርገን እንሸኛታለን ማለት ነው። እናት ወደ ቤቷ ግን ስትሪክት የሆነ ፎሎ አፕ ያስፈልጋል። ፍሪኩዌንት ቪዚት ያስፈልጋል። በስታንዳርድ ውስጥ አትገባም እቺ እናት። ወደ ቀጣዩ ስንገባ a pregnant woman has come to health center for second NC care visit at the 20th week of gestation following her first contact, which was 1 month before. On a review of her previous record, the midwife has found negative results for HPV, hepatitis B virus, HIV, and syphilis. Hemoglobin of 9 gram per deciliter. The midwife has also confirmed that the woman had been adherent to iron folic acid supplementation for the last month. The midwife is planning to further
evaluate and the condition of the woman. So as a midwife, we have to plan for the further evaluation. And what was the main point is, or the question is, what is the most appropriate evaluation to be undertaken in this case? ምንድነው ሪኢቫሉዌት ማድረግ ያለብን? እዚህ ጋር ፕራዮሪቲ ኢቫሉዌት ማድረግ ፈለገች። ከዚህ በፊት ያላት ውጤት ተነገረ። ሂሞግሎቢን ሌቭሏ ሎው ነበር። ኤችአይቪ፣ ሄፓታይቲስ ቢ ቫይረስ፣ ሲፊሊስ ቼክ ተደርጋለች። አሁን እነኚህ ሩቲን የሆኑ ቴስቶች ናቸው። ሶ ወዴት ነው መሄድ ያለብን? ላይክ የተሰጠው ምንድነው ነው ጊቨን ፋይንዲንጎች ጋር መሄድ ይኖርብናል ማለት ነው። ሶ ኦልዌይስ እናቶች ወደ ኤንሲ በሚመጡበት ሰዓት ፕሪቪየስ ሪከርዳቸውን አሰስ ማድረግ ያስፈልጋል፣ ሪቪው ማድረግ ያስፈልጋል። እነሱን ጠርተን ወደ ውስጥ ከማስገባታችን በፊት we have to check their previous result ስታተሳቸውን ማወቅ ይኖርብናል ማለት ነው። ሶ ኤችአይቪ ፖዚቲቭ የሆነች እናት ከሆነች ኤችአይቪ ፖዚቲቭ መሆኗን አይተን በሷ ስታተስ ካውንስል ማድረግ ያለብን ነገር፣ አድቫይስ ማድረግ ያለብን ነገር አድቫይስ ማድረግ ይኖርብናል ማለት ነው። ሶ according to this case ምንድነው የተሰጠው? previous test result ኤችአይቪ ኔጌቲቭ ነበር፣ ሄፓታይቲስ ቢ ቫይረስ ኔጌቲቭ ነው፣ ሲፊሊስ ኔጌቲቭ ነው፣ ሂሞግሎቢን ሌቭል ፈርስት ቪዚት ላይ 9 ግራም ፐር ዴሲሊትር ነው which is moderate anemia ነች ማለት ነው። ሶ በዚህ ላይ ደግሞ ባለፈው የተሰጣትን አይረን አድሄረንት ነች እየወሰደች ነው የቆየችው። ሶ ይሄ ጋይድ ያደርገናል። በቃ ከዚህ በፊት አይረን ሂሞግሎቢን ሌቭሏን አውቀን መድኃኒት ሰጥተናታል። ያንን መድኃኒት ደግሞ በአግባቡ እየወሰደች እንደሆነ አረጋግጠናል። ሶ ለውጡን ማየት ይኖርብናል ማለት ነው። ሶ ምንድነው በዚህ ወር ወይ ደግሞ ከወር በኋላ ተመልሳ በዚህ ቪዚት ወይም በዚህ ኮንታክት ስትመጣ ምንድነው የምናደርገው የሚለው ነው። እሺ እዚህ ጋር አሁን ጊቪን የሆኑ ፋይንዲንጎችን በመናይበት ሰዓት ወይ ደግሞ እያንዳንዱ ኪ ፋይንዲንጎችን በመናይበት ሰዓት ጋይድ ያደርገናል ማለት ነው፣ ወደ መልሱ ይወስደናል። ስለዚህ ወደ ኦፕሽኖች ወይ ደግሞ ወደ ምርጫዎች ስንመጣ ያው መጀመሪያ አቮይድ ማድረግ ይኖርብናል። ማይሆነውን አቮይድ እናደርጋለን ማለት ነው። ከዲ ብንጀምር ሲፊሊስ ቴስት there is no need of repeating syphilis test unless otherwise there is risk or exposure ከሌላት በስተቀር ሲፊሊስ፣ ሄፓታይቲስ ቪ፣ ኤችአይቪ ቴስት ሪፒት የምናደርግበት ሚንስ የለውም ማለት ነው። ኢንኬዝ ኤክስፖዠር ካለ ሪስክ ወይ ደግሞ ያጋጠማት ነገር ካለ ብቻ ነው እንጂ በዚህ ኬዝ ደግሞ ይሄ ኬዝ ቀጥታ ኤችአይቪን፣ ሄፓታይቲስን፣ ሲፊሊስ ቴስትን ሪፒት እንድናደርግ የሚያደርግ አይደለም ማለት ነው። The main goal for this is ምንድነው? ከዚህ በፊት ያላትን ሪዛልት እናውቃለን። የሆነ መድኃኒት ሰጥተናታል። ሶ ያ መድኃኒት እንዴት ውጤት እያመጣ ነው ወይ ደግሞ ከባለፈው ምን ያህል ለውጥ አለ የሚለውን ለማወቅ ስለሆነ we have to check the hemoglobin level። ስለዚህ hemoglobin level ወይ ደግሞ ኤ ላይ ያለው ትክክለኛ መልስ እንደሆነ ያሳያል ማለት ነው። ስለዚህ ይሄኛው ጥያቄ በዋናነት ጥያቄዎችን ኢሚዲየትሊ እንዳነበብን ጥያቄዎች ውስጥ የተሰጡ ኪ ፋይንዲንጎች እነማን ናቸው የሚለውን በመናይበት ሰዓት ጋይድ ያደርገናል ማለት። ከዛ በኋላስ ወደ ኦፕሽኖች በመንመጣበት ሰዓት ኦፕሽኖች ጋር ስንመጣ መጀመሪያ አቮይድ ማድረግ ይኖርብናል። ምንም ከጥያቄው ጋር ምንም ከተጠየቀው ጥያቄ ጋር የማይገናኙትን መጀመሪያ አቮይድ ያደረግን መሄድ ይኖርብናል ማለት ነው። ወደ ቀጣይ ስንሄድ እንግዲህ here 22-year-old Gravida-3 para-2 mother has come to hospital for routine ANC follow-up at the 34th week of gestational age. On assessment, the ultrasound record has revealed a teen pregnancy with monochorionic placentation. Thus, the risk. Otherwise, no other abnormal findings are detected. When will the next most appropriate appointment in this case? መቼ ነው አፖይንት ማድረግ ያለብን ነው? አሁን ስንት ሳምንቷ ነው? 34 ሳምንቷ ነው። ሶ ወዴት እንመጣለን? ምንድነው ጊቭን ግራቪዳ-3 ነች፣ ፓራ-2 ነች። ፕሪቪየስ ሪስክ የሆነ የተቀመጠ ነገር የለም። and teen pregnancy ነው፣ monochorionic ነው፣ high risk ነው። high risk pregnancy ነው ማለት ነው። ስለዚህ ቅድም አይተናል ዳያክሮኒክ እና ሞኖኮሮኒክ በሚሆንበት ሰዓት ሪስኪው ሃይ የሚሆነው ሞኖኮሮኒክ ላይ ነው።
ሶ ኖ አዘር ሌላ ኮምፕሊኬሽን ምንም የላትም ስቴብል ነች እቺ እናት ሶ ሪስክ ስላለ እቺን እናት መቼ ነው ምን ቀጥራት ነው ስለዚህ ሪስክ ካለ ወይ ደግሞ ሪስክ ፖዚቲቭ የሆኑ እናቶችን ሩቲን ላይ ወይ ደግሞ ኖርማል ላይ አስቀምጠን 34 ሳምንት ላይ ስለመጣች ቀጣይ ላይ በስኬጁሉ ወይ ደግሞ በኖርማል ስኬጁል ውስጥ አናስገባቸውም ማለት ነው ስለዚህ ኤቭሪ ዊክ አፖይንት እናደርጋቸዋለን በ35 በ36 እያለች እስከ ተርም አካባቢም ስለሆነች እቺ እናት ኦልሞስት ሌበር ሊጀምራቸውም ይችላል ያው ቲን ላይ አብዛኛው ጊዜ ተርም ለማለት ገስቴሽናል ኤጅ ወረድ ይላልና ስለዚህ ኤቭሪ ዊክ አፖይንት ማድረግ ይኖርብናል ማለት ነው ሶ እቺ እናት 35 ዊክ ላይ አፖይንት እናደርጋታለን ቀጣይ በ35ኛው ሳምንት ትመጣለች ማለት ነው the next 24-year-old premigravida woman has come to health center at the 26th week of gestation for the first NC contact a midwife has assessed her condition and confirmed based on laboratory results that the woman is Rh negative what is the most likely next step intervention in this case ምንድነው ማድረግ ያለብን ነው you see እድሜዋ 24 ነው ገስቴሽናል ኤጅ 26 ነው ፈርስት ኮንታክትን የመጣችው ከዚህ በፊት የትም አልሄደችም most probably መሆን የሌለበት ነው ያው unfortunately አንዳንድ እናቶች ሌት ሆነው ይጀምራሉ ፈርስት ኮንታክት እቺ እናት ሰከንድ ኮንታክት ኢቭን ለሰርድ እየተቃረበች ነው ማለት ነው በ8ቱ ኮንታክት so anyhow መጣች ፈርስት ኮንታክቷ ነው ላብራቶሪ አሴስ ተደረገ ኮንፈርም ተደረገ ላብራቶሪ ውጤት የሚያሳየው እቺ እናት ምንድነች RH ኔጌቲቭ ነች ሶ ፋይንዲንጎችን በመናይበት ሰዓት እንግዲህ በዋናነት ፈርስት ኮንታክት ላይ ነች ሌላ ኮምፕሊኬሽን የተጠቀሰ የለም RH ኔጌቲቭ ሆኖ ያው RH ፖዚቲቭ የሆነ ህፃን ኬር የሚያደርጉ ከሆነ RH አይዞሞናይዜሽን ሪስክ አላት ማለት ሶ what is the most likely next intervention ወይ ደግሞ next step ምንድነው የምናደርገው so let's see ወደ ምርጫዎች እንመጣለን ኤ ላይ አንታይዲ after 28 weeks ከሁለት ሳምንት በኋላ መጣ አንታይዲ እንድትወስድ ይሄ አይሆንም የማይሆንበትን ምክንያት መጨረሻ ላይ እናወራለን of course አቺና RH ኔጌቲቭ ሆነች ማለት ወይም ደግሞ ሁሉም RH ኔጌቲቭ ለሆኑ እናቶች አንታይዲ ሩቲን ላይ እንሰጣለን ማለት አይደለም የማይሰጥበት ኮንዲሽን ሊኖር ይችላል ማለት ነው we will see B ላይ retesting at 28 weeks retest እንደገና ቴስት ማድረግ ይሄ ማለት ያው ላብራቶሪ ሪዛልቱ ሪላየብል አልሆነም ማለት ነው ይሄም አይሆንም retesting አይሆንም next step ላይ ማድረግ ያለብን third or C ላይ plan counseling at 28 weeks what type of counseling maybe መድኃኒት ስለመጀመር ይሁን አይሆንም እሱም D which is the best answer is partner testing before 28 weeks of gestation ስለዚህ አሁን ወደ እያንዳንዱ ዲቴል በመንመጣበት ሰዓት when a mother is RH negative immediately ወደ አእምሯችን መምጣት ያለበት ምንድነው what about the father of the fetus pregnancy ወይ ደግሞ pregnancy happen እንዲሆን relationship ካለ የነበራት ሰው ጋር ምን መሆን አለበት ቴስት መሆን አለበት ማለት in case ሁለቱም ኔጌቲቭ የሚሆኑ ከሆነ there is no need of anti-D አያስፈልግም ማለት ነው because እሷም ኔጌቲቭ እሱም ኔጌቲቭ ሆኖ ፖዚቲቭ የሆነ ህፃን የመወለድ ቻንስ የለም so it depends እናቶች RH ኔጌቲቭ ሆኖ ሲመጡ የአንታይ-ዲ መውሰድ አለመውሰድ ዲፔንድ የሚሆነው የባላቸው ደግሞ የባለቤታቸው ውጤት ላይ ነው ማለት ነው ስለዚህ እናቶች RH ኔጌቲቭ በመሆኑበት ሰዓት ይሄ አብዛኛው ጊዜ ፌል የምናደርገው ነገር በቃ RH ኔጌቲቭ ሆነች እናት ስናገኝ immediately ወደ አእምሯችን የሚመጣው ምንድነው አንታይ-ዲ ነው በቃ ፕሪስክራይብ ማድረግ ኖ
there is the best choice እዚህ ጋር ሚስ መደረግ የሌለበት ስቴፕ አለ ወደ መድኃኒት መሮጥ አይደለም የባሏን ወይ ደግሞ የባለቤቷን RH status መታወቅ አለበት ማለት ነው so the best answer is D ነው partner testing before 28 because 28 ከሞላ በኋላ አንታይ-ዲ ለማስጀመር ስለሆነ አሁን 26 ላይ ነች ብቻል በዚህ ሳምንት ውስጥ ይዛ እንድትመጣ አፖይንት እናደርጋቸዋለን ማለት ነው I hope ከኔ ጋር እንደሆናችሁ ተስፋ አደርጋለሁ በመሃል ቪዲዮን ላይክ ያደረጋችሁ ኮሜንት እየጻፋችሁ እንደ አይነት ማብራሪያ ያላችሁ ቪዲዮዎችንም እንድሰራ ይቀጥል የሚል ኮሜንት ላይ እንድትጽፉ እጠይቃለሁ ወደ ቀጣዩ ጥያቄ ስንሄድ A pregnant mother on ART come to hospital with complaint of pushing down pain of 6 hours duration at her 35th week of gestation. On assessment, vital signs showed a blood pressure of 110 by 70 mm mercury, a pulse rate of 82 beats per minute, a respiratory rate of 20, a temperature of 37.5 degrees Celsius. The membrane was intact, cervix was 6 cm dilated, and there were 3 contractions in 10 minutes, each lasting 40 seconds. So the question is, what is the most likely strong evidence of a risk factor for mother-to-child transmission in this case? ምንድነው እዚህ ጋር risk factor ወይ ደግሞ the best risk factor ሊሆን የሚችለው ምንድነው ነው there is no sign of infection membrane intact ነው given key findingዎችን እንያቸው 35 weeks gestation ነው labor progress ላይ ነው good ነው 3 contraction per 10 minutes አላት strong ነው 6 cm ደርሷል already active ደርሳለች ማለት ነው membrane intact ነው vital signs stable ነው ቢፒዋ 110 በ70 ነው ፓልሷ 82 temperature 37.5 fever የላትም so in case mother to child transmission high እንዲሆን ሊያደርግ የሚችል ፋክተር ምንድነው according to this case ወደ ሌላ ወደ ምን መሄድ አያስፈልግም given case ላይ ነው እንደ አይነት ጥያቄዎችን በምንጠየቅበት ሰዓት የተሰጠው ኬዝ እንጂ ማየት ያለብን ወደ ሌላ ወይ ደግሞ ሪስክ ፋክተሮች ጋር መሄድ የለብንም according to this specific መሆን አለበት ያው ሪከመንድ የሚደረገው ምንድነው ያው ፕሪተርምም ስለሆነ የሚጀምሯት እንጂ ኤርቲ ላይ ያሉ እናቶች mode of delivery matters እናውቃለን mode of delivery matters ግን እዚህ ጋር ፕሪተርም ሆኖ ጀመራት 6 cm ደርሳለች so እዚህ ጋር በተሰጠን ፋይንዲንግ ላይ ተንተርሰን ሪስክ ፋክተር ምንድነው የሚለውን ማየት አለብን ማለት ነው not in general HIV ፖዚቲቭ የሆኑ እናቶች mother to child transmission increase እንዲሆን ሊያደርጉ የሚችሉ ፋክተሮች ምንድናቸው ተብሎ የሚጠየቁ ሳይሆኑ according to this case ምንድነው ሪስክ ፋክተር ነው ኤ ላይ ያለውን ስናይ poor immune status is obvious HIV positive ከሆኑ poor immune status ሊኖራቸው ይችላል but we don't know about her status ART ላይ ነው ያለችው ስለ poor immune status የሚገልጽልን ነገር የለም ስለ CD4 count ስለ viral load እዚህ ጋር የተጠቀሰ ነገር የለም ማለት ነው maternal anemia we don't know about anemia እዚህ ጋር የተሰጠ laboratory finding የለም አናውቅም ማለት ነው chorioamnionitis there is no sign of infection 37.5 ነው ያው fever የላትም any sign of infection የላትም ማለት ነው እና prematurity yeah exactly the exact or the answer will be for this question is prematurity because gestational age is 35 ላይ ስለሆነ ይሄ ነው በቃ ያለው ፖዚቲቭ ሪስክ ማለት ነው mother to child transmission increase እንዲሆን ሊያደርግ ይችላል ማለት ነው ስለዚህ የተሰጡን ወይ ደግሞ ኬዞችን ስናነብ always ፋይንዲንጎች ላይ ዲፔንድ መሆን እንዳለብን ነው ይሄ ጥያቄ የሚያሳየው ማለት by the way ለጥያቄዎች መልስ ይሆናል ብሎ ወይ ደግሞ መልስ እንድንሸመድድ ሳይሆን መልስ የሆነው ለምን መልስ ሆነ የሚለውን
እንድናውቅ ጭምር ስለሆነ እነኚህ የሚለቀቁ በሚኒስትሪ ኦፍ ሄልዝ በኩል የሚለቀቁ ጥያቄዎች ሞር ኬዝ ቤዝድ ናቸው። ኤቪደንስ ቤዝድ ሆነን ሪዛናብል ሆነን ፋይንዲንጎችን ለይተን እንድንሰራ የሚያደርጉ ናቸው ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ ያላደረጋችሁ ላይክ እንድታደርጉ፣ የእናንተ አንድ ላይክ እና አንድ ኮመንት ለኔ ዋጋ አለው። ይህን ቪዲዮ ሲሰራ ብዙ ጊዜ ፈጅቶብኝ ነው የሚሰራው። ሁሌ አዳምጦ ወይ ደግሞ መልስ መልሶ መተው ብቻ ሳይሆን እንድታበረታቱኝ እጠይቃለሁ። መልካም ጊዜ